ልታደርግ ነው? ህይወቴን እኮ መስቀልቀሉን ያወጣው። ይቅርታ ማለት ሂጂ በቃ። የምርህ ነው? አዎ ለሊ ሂጂ። እንዴት? ቆይ እኔ ላክስትሽ እዚህ እንደሆንሽ ነግራታለሁ። አንቺ ደግሞ ፍርድ ቤት ሄደሽ ሰርፕራይዝ አድርገት። በጣም አመሰግናለሁ። አሁን በዚህ ያዩሽ። እሺ ምን ነው ግን አንተስ? ለኔ ፈጣሪ ያለልኝ። አይ እንደዛማ አይሆንም። በቃ ነገሮች እስኪስተካከሉ ድረስ እኔ ጋር ትቆያለህ። ከዛም በኋላ ነገሮች ከተስተካከሉ በኋላ ከዛ ትወጣለህ። እንደዚህ ሆነማ ብቻን መሄድ የለብህም። ይሄን ሐሳቢ ታውቂያለሽ፣ እንደምታስቢልኝ አሁን አመንኩ። እኔ ጀለሶች ጋር ፋለሁ ሰውተም ምንም ቢሆን ቦርቂ ተጫውቼ ያደኩበት ስፍራ ነው። እያንዳንዱ ነገር እሱ ነው የሚያስታውሰኝ። ጎበዝ ነህ ማለት ነው። አስረሳ ያ እሺ፣ ግን ይሄ ቦታ በጣም አደገኛ ነው። ታዲያ እኔ እዚህ ያለው ፈርተሽ ነው? በፊት ቢሆን እሺ፣ ግን አሁን እንግዳ ነህ። እሺ ብርሃን፣ ይገባኛል፣ ግን አትፍሪ። አሁንም ወንድ መሆን ያልተቀየረ። ወንድ መሆን ብቻ ከምን ያድናል ብለህ ነው አቤ? አንቺ አትጨይ፣ ነይ በይ እንሂድ። ነይ አንቺ የት ሄደሽ ነው? ቆየትም እየዞርሽ የምትመጪው ምን አስበሽ ነው? ዶሊ እስካሁን አልተገኘችም። እሰየት አባቷ ዋጋዋን ያገኘችው። ምን አለበት ካፍሽ ጥሩ ነገር ቢወጣ። ለማን ብዬ ነው እንደዛ ማደርገው? አንቺን በዛው ባስቀሩልኝ። እሱ ጥሩ ምኞት። እህቴ እንኳን ደህና መጣሽ። እሺ ለልዬ አሁን ልምጣ እንዴ? እሱማ መሽቷል፣ ግን ማን አለ አጠገብሽ? ነገ በጠዋት ትመጣለሁ። እሺ ራስሽን ጠብቂ። እሺ ለልዬ ቻው። ምን አለች? ለሊ ቤት ናት። ቆየት ነበርኩ አለች። አልነገረችኝም። ነገ ስትመጪ እናወራለን አለችኝ። ፍርድ ቤት ከመሄዳችን በፊት በጠዋት ሂጅ አብሬያት ነው የምሄደው። እሱ ጥሩ ሀሳብ ነው አይደል? ቆይ ግን የት ሄዳ ነበር? እንዴት ተመለሰች? እኔ እንጃ ዴቭ፣ እኔም የት እንደሄደች ግራ ገብቶኛል። ዋናው መምጣቷ ነው። የፍርድ ቤቱ ነገር በጣም አስጨንቆን ነበር። እሱማ ዴቭ፣ ምን ማድረግ ይቻላል? ዋናው መምጣቷ ነው። አደይኔ ቆንጆ፣ አንቺ ግን ደህና ነሽ? ደህና ነኝ፣ ግን ለትዬ ሳልነግራቸው ወጥቼ ስለከፋቸው እኔም ትንሽ ከፍቶኛል። ለምን አደይ? አንቺ ምን አጠፋሽ? ድንገት ወተን እኮ ነው አንቺ ቆየሽው። ደግሞ ታባለሊ ስለጠፋሽ ትረዳሻለች። አታስቢሽ። አይ እናቴ ላጣት ነው ማለት ነው። ሀና ቆይ ምን እያልሽ ነው? እኔ እናትሽ ትሞታለች አላልኩሽም እኮ ዶክተር፣ የሆነ ነገር አድርገሽ